አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የኢክራም ቱብ ቤተሰቦች እንዴት ናችሁ? ሰላም ናቸው። ዛሬ የማሰማችሁ የፍቅር ታሪክ በጣም ደስ የሚል የፍቅር ታሪክ ነው። እስከ መጨረሻው አብራችሁ ይቆዩ። እህታችን ቲ ምን ትላለች? የእህታችን የቲ የፍቅር ታሪክ ክፍል 1። ከባሌ ጋር የተዋወቅነው ከዛሬ 12 ዓመት በፊት ነው። ኢጃዛ ቤት ነው። አዲስ ባህርተኛ ነበረ። እኔ ነኝ እንዳየሁት የወደድኩት። ሲበዛ ቆንጆ ሸጋ ጠንበለል ነው። ጠጋ ብዬ ለማውራት እድሉን አላገኘሁ። ኢጃዛ የወጣሁት ሐሙስ ነበር። ሳላወራው ቅዳሜ ተመለስኩ። ስራ ከገባሁ በኋላ ስራዬን በአግባቡ መስራት አልቻልኩም። እንዲህ እያልኩ 10 ቀን አስቆጠርኩ። መዳሜ ለአንድ ቀን ኢጃዛ ፍቀጅልኝ አልኳት። ጓደኛዬ ታማ ነው ስላት እሺ አለችኝ። አላንገራገረችም። ሄድኩኝ። ወደ ኢጃዛ ቤት ስገባ ልጁ የለም። ደነገጥኩ። ከቤት ያሉትን ልጆች እንዳልጠይቃቸው ይነቁብኛል ብዬ ዝም አልኩ። ግን ከቤት ያሉት ልጆች ለምን መጣሽ ሲሉኝ መዳም ለአንድ ቀን ወደ ገጠር ሄዳለች፣ ነገ እመለሳለሁ አልኳቸው። እኔም ይችን ክፍተት ሳገኝ እንዲህ አልኳቸው። ሳምንት የመጡት ባህርተኞች ልጆች ስራ ገቡ ስላቸው አይ ስራ አላገኙም፣ እንደ ድንገት ትናንትና ተጠርተው ሄደው ነው ዛሬ ይመጣሉ ስትለኝ በጣም ደስ አለኝ። የእውነት ልነግራችሁ አልችልም። የልቤ ትርታ እንዴት ድንግጥ እንዳለ በጣም ደስ ነበር ያለኝ። ከመዳም ቤት ሻዋር ወስጄ ነበር የመጣሁት። ከሻንጣዬ አሪፍ ልብስ አውጥቼ ወደ ሻዋር ሄድኩ። ሻዋር ወስጄ ተኳኩዬ ፏብዬ ሜካፕ ተቀባብቼ ከልጆቹ ጋር ቁጭ አልኩኝ። መጡ። ሳየው ሰውነቴ እርብትብት አለብኝ። ሰላም ብለውን ቁጭ ብለው ቲቪ ሲያዩ እኔ ብድግ ብዬ ወጣ ገባ ማለት ጀመርኩ። አንድ ሀሳብ መጣልኝ። ቡና ላፍላ ያጫውተናል ስላቸው እሺ አሉ። ቡና አፈላው። የመጀመሪያውን ቡና ቀድቼ ለሱ ነው የሰጠሁት። ቀመስ አደረገው። አሪፍ ነው አልኩት። ዋው በጣም ቆንጆ ቡና ነው አለኝ። ፈገግታ ጋር ሌሎቹን ቡና ሳልሰጣቸው ለኛስ አሉኝ። እንደው በሱ ፎንቅ ተጠግረሽ አይቲ የተመታሽ ማለት ነው። ከዛም አይሰጠንም ሲሉኝ ደንግጬ ቀድቼ ሰጠኋቸው። ቡና ጠጥተን ስንጨርስ እራት ተቀረበ። በልተን ስንጨርስ ካር ተጫወትን። ይሄ ጨዋታ ምንድነው? ካር እንደሚባለው ስሙን አላውቅም። እሱን ተጫወትን። ከአጠገቡ ቁጭ ብዬ ነበር። መንገድ ጉዞ እንዴት ነበር ብዬ ጠየቅኩት። አሪፍ ነው አለኝ። ኮስታራ ነገር ነው። ምን ልጠይቀው እያልኩኝ ማሰብ ጀመርኩ። ሳውዲ ስትመጣ የመጀመሪያ ነው አልኩት። አዎ አለኝ። ሀገርም ነበር የምትሰራው ስለው መምህር አስተማሪ ነበርኩኝ አለኝ። ምን ልጠይቀው እያልኩ እያሰብኩ ጥፍሬን በጥርሴ ስቆርጠው
አልታወቀኝም ነበር አደማሁት። ነገ ረፋፋድ ወደ ስራ እመለሳለሁ። ስራ እጠይቅልሃለሁ። ስልክ ቁጥርህን ስጠኝ አልኩት። እሺ ብሎ ሰጠኝ። ሊተኛ ሄደ ከወንዶቹ ጋር። እኛም ተኛን። አረፋፍደን ተነሳን። ቁርስ በላን። እኔም ወደ ስራ ልመለስ ሰዋክ እየጠየቅኩ ና ብዬ ጠራሁት። መጣ። ልሄድ ነው እደውላለሁ አልኩት። እሺ አለኝ። ለእጅግ ይሆናል ብዬ 300 ሪያል ሰጠሁት። አመሰግናለሁ እህቴ አለኝ። እህቴ ሲለኝ በጣም ከፋኝ እና ሰላምም አላለኝም። ሰጥቼው ዝም ብዬ ወደ ስራ ሄድኩ። ወደ ውስጥ ገባ። እኔም ሄድኩኝ። እየሄድን ሱቅ ላይ አቁምልኝ አልኩት። ወርጄ የ70 ብር ካርድ ገዛሁ። ወደ ስራ ገባሁ። ሰላም ደርሻለሁ ብዬ ደወልኩለት ደውዬ ነገርኩት። ሽብትሽ ወይት እንኳን ሰላም ገባሽ አለኝ። ማታ ደውላለሁ አልኩት። እሺ አለኝ። ስራ ጨርሼ ከክላስ ገባሁ። ደወልኩለት አነሳ። ሳወራው ጫጫታው ሰላም ነሳኝ። ወጣ ብለህ አውራኝ አልኩት። ወዴት ወጥቼ ላውራሽ አለ። ተናደርኩ። ቻው በቃ አልኩት። ቻው አለኝ። ስልኩን ዘጋሁ። ወይኔ እንዴት እንቅልፍ ይውሰደኝ። ውስጤ ተረበሸ። በፈጠራችሁ መልሱልኝ። በፈጠራችሁ መልሼ ደወልኩ። አነሳሁ። በጣም ይስቃሉ። ቻው ብለሽኝ ነበር በሰላም ነው አለኝ። ወይኔ ምን ላይ ነው ይጣለኝ ብዬ ራሴን በጥፊ መታሁት። ወይኔ ታዲ ጅል ሲሆን ኦኬ ዝክር ይልባል ለማን ዘምዘም ትጂ እኔ አትከለም ስምዒ በስንቲ ሩሂ ወኪ ይሆናል። ረንዶ የተመታሽ ልጅ እንደው አቋረጠችኝ። ከዛም የጣለኝ ብዬ ራሴን መውቀስ ጀመርኩ። እስኪ ዝም ልበለው ይደውል ይሆን ብዬ 2 ቀን ጠበቅኩት። አልደወለም። እኔ ከሰዓት ደወልኩኝ። አነሳ። ሰላም አልኩት። ነገ ስራ ሊሄድ ነው አለኝ። ምንድነው ስራው አልኩት። የግመል ስራ ነው አለኝ። ይሁን ሌላ ስራ እስከሚገኝ ስለከፋም ለደጉም ይህ ካርድ ያዝ ብዬ የ30 ብር ካርድ ሰጠሁት። ቻው ነገ እደውላለሁ አለኝ። ጧት ስነሳ ስልኬን አየሁት። አይደውልም። ስልኬን ትቼ ወደ ስራ ገባሁ። በመሃል ስራ አቋርጬ ስልኬን ሄጄ ሳየው አልደወለም። ተናደርኩ። ምሳ አቅርቤ ተብዬ ላቀርብ ሄድኩ። ምሳ በሉ። እቃዬን አጣጠብኩ። ትንሽ የእረፍት ሰዓት አለኝ። ወደ ክላሴ ገባሁ። ስልኬን አንስቼ ደወልኩለት። አነሳ። ስራ ሄድክ አልኩት። አዎ ስራ ገብቻለሁ አለኝ። ለምን አልደወልክልኝም ስለው ሰውየው እዚህ ነበር አሁን ነው የሄደው አለኝ። ማውራት ጀመርን። ሀገር ቤት ሚስት ነበረ ስለው የለኝም። ፍቅረኛስ ስለው የለኝም። ፍቅረኛስ የለህም አልኩት። በፊት ነበረችኝ ተለያይተናል። ሌላ አግብተህ ወልዳለች ሲለኝ በጣም ደስ አለኝ። እንዴ ማፈቅረው ልንገረው ብዬ አሰብኩኝ። ቆይ 1-2 ቀን
በደንብ ላውራው እንደማፈቅረው እነግረዋለሁ ብዬ አሰብኩ። እኔስ ምን አትጠይቀኝም አልኩት። ምን ልጠይቅሽ አለኝ ኮስተር ብሎ። ዊ ኮስታራ ነው። ባለ ትዳር ነሽ? ባለ ትዳር ካልሆንሽ ፍቅረኛ አለሽ ተብሎ ይጠየቃል ስለው ከየት ብሎ ሳቀ። ምን ነው ሳክ ስለው ምንም አለኝ። እሺ ባለ ትዳር ነሽ ሲለኝ ትዳር ፍቅረኛም የለኝም አልኩት። ጥሩ ነው አለ። ወጥረሽ ስሪ፣ ነገ የሆነ ነገር እነግርሃለሁ አልኩት። አሁን ንገሪኝ አለኝ። ወይ ጉድ! አሁን ንገሪኝ አላት። ነገ ነገ እነግርሃለሁ ስለው ነገ እነግርሃለሁ አልኩት። ቻው ብዬ ወደ ስራ ገባሁ። ስራ ጨርሼ አራት በልቼ ወደ ክላስ ገባሁ። ከዛም አልደወልኩለትም። ነገ ምን ብዬ መናገር እንዳለብኝ ማሰብ ጀመርኩኝ። ፍቅሬን ይቀበለኝ ይሆን? ጭንቀት ለቀቀብኝ። ተኛው። ጧት ተንስቼ ወደ ስራ ገባሁ። ስራ ጨርሼ እረፍት ሰዓት ላይ ክላስ ገብቼ ደወልኩለት። ስራ እንዴት ነው አልኩት። ይሞቃል ግን አልቻልኩትም አለኝ። እኔም አይዞህ ሌላ ስራ እስከምታገኝ መስራት አለብህ አልኩት። ትናንት እነግርሃለሁ ያልሽኝን ንገሪኝ አለኝ። ፈራሁ። እንዴት ብዬ እንደምነግረው ጨነቀኝ። ምን ልበለው ብዬ በጸጥታ ዝም አልኩት። እንዴት ብዬ አፈቅርሃለሁ ልበለው? ንገሪኝ እያለ እሱም ያወራል ይናገራል። ንገሪኝ እየሰማሁሽ ነው። እሺ ስሙን ደጋግሜ ጠራሁት። ምን ሆነሽ ነው? እየሰማሁሽ አይደል? ንገሪኝ፣ ካልነገርሽኝ ስልኩን እዘጋዋለሁ አለኝ። የአላህ ልጁ በጣም ስሬስ ነው ሲለኝ ካየሁህ ሰዓት ጀምሮ አፈቅርሃለሁ። በጣም ነው የማፈቅረህ አልኩት። እኔ እየተሰቃየ ነው። ሴት አይደለሽም? ይህ የሴት ልጅ ስነ ምግባር ስነ ስርዓት አይደለም አለኝ እና ስልኩን ዘጋው። ቆየት ብሎ ደወለልኝ። ምን ሆነሽ ነው ግን? እንዴት ነው የምታስቢው አለኝ። ልንገርህማ አልኩት። ምን አለኝ። ትላንት የመጣሁት ባህርተኛ ነኝ መስራት። ልንገርሽማ አለኝ። ትናንት ነው የመጣሁት ባህርተኛ ነኝ መስራት እፈልጋለሁ። ፍቅርሽን ልቀበልሽ አልችልም አለኝ። እያለቀስኩ ዝም ብዬ አዳመጥኩት። እኔ የቀረብኩሽ በወንድምነት ነው ብሎ ከጆሮዬ ስልክ ድጋሚ ዘጋ። ብዙ ነገር ተነግሮኛል። መዳም እየጠራችኝ ተንስቼ መሄድ አቃተኝ። መጣች ወደ ክላስ። ስጠራሽ አትሰሚም አለችኝ። ቀና ስል እያለቀስኩ ስታየኝ ደነገጠች። ምን ሆነሽ ነው ስትለኝ ከልጅ አባት ጋር ተጣልቼ ነው አልኳት። አባብላኝ ሄደች። ተነስቼ ስራዬን መስራት ጀመርኩ። 4 ቀን ሙሉ ሳልደውልለት ከረምኩ። አልቻልኩም። ማታ ስደውልለት ቀን ሰጠኝ። ሳልተኛ ይነጋል። ጧት ስነሳ ደወልኩለት አያነሳም።
አይ ቴክስት ላኩለት። የሴትነቴን ክብሬን ዝቅ አድርጌ የፍቅር ጥያቄ ስላቀረብኩልህ ይቅርታ ቻው ብዬ ላኩለት። ከላኩለት 2 ቀን ሆነው ምንም መልስ የለም። ማፍቀሬ ነው ጥፋቱ? ለምን እኔ ለመፈቀር ምን ያንሰኛል? ቆንጆ ነኝ፣ በዛ ላይ ወጣት ነኝ፣ በዛ ላይ ገና የ21 ዓመት ልጅ ነኝ። ይደውላል ብዬ ስልኬን በየሰዓቱ አየዋለሁ። እንዲህ እየተሰቃየሁ 4 ቀን ሳይደውል ቆየሁ። ዛሬስ መደወል አለብኝ አልቻልኩም አልኩኝ። ከሰደበኝም ይስደበኝ ምን አባቱ አልኩኝ ብዬ ደወልኩ፣ አያነሳም። ደጋግሜ ደወልኩ፣ አያነሳም። ትንሽ ሰዓት ቆየት ብዬ በመዳሜ ልጅ ስልክ ደወልኩለት፣ አነሳ። በፈጠረህ እንዳዘጋው አውራይ ብዬ ለመንኩት። እሺ ምን ፈለግሽ? በእናትሽ ተይኝ አለኝ። ምሬቱን አልንገራችሁ ለምን አተይኝም ብሎ አንዳንድ መጥፎ ቃላቶች ተናገረኝ። እኔም በጣም አለቀስኩ። አንቺ ለኔ ምርጫ ልትሆኚ አትችይም ሲለኝ እኔ ምን ያንሰኛል አልኩት። ሁለተኛ በስልኬ እንዳትደውይ ብሎ ዘጋብኝ። በረኪና ጠጣለሁ ብዬ መልእክት ላኩለት። የእሱ መልስ በረኪና አይገልም፣ የሆድሽን ቆሻሻ ያጸዳልሻል፣ በዛ አድርገስ ጠጪ አለኝ። አይ ጭካኔ! አንድ ጓደኛ አለችኝ፣ እያለቀስኩ ሁሉን ነገር ነገርኳት። ተናደደችብኝ። ቁጥሩን ስጭኝ ላናግረው አለችኝ። ሰጠኋት። ደወለች፣ አያነሳም። ደጋግማ ደወለች፣ አያነሳም። በቃ ነገ እደውልለታለሁ ብላ ተረጋጊ አለችኝ። ነገ ራሱ አይ ሴት ልጅ ክብሯን እዚህ ድረስ ዝቅ ታደርጊያለሽ። በጣም ነው ያናደርሽኝ። እኔ ራሱ እደውልለታለሁ አለችኝ። እሺ አለችኝ። አልደውልም። ቀኑን በስራ አሳልፈዋለሁ። ሌሊቱን በሀሳብ ቁጭ ብዬ ይነጋል። አልቻልኩም። ድምፁን መስማት እፈልጋለሁ። ስልኬን አንስቼ ስደውል ብሎክ አድርጎኛል። በዋትስአፕ፣ በቴሌግራም፣ በቀጥታ መስመር ፎቶም ብሎክ አድርጎኛል። ስልክ በሚጠቀመው ኤፍቢ ሁሉንም አየሁት። ብሎክ ነኝ። በመዳሜ ልጅ ስልክ በቀጥታ ስደውል ብሎክ ነው። ማበዴ ነው። በጣም ሳለቅስ መዳሜ ተቆጣችኝ። ሂጂ ኢጃዛ ቤት አልቅሽ፣ እዚህ አትረብሽኝ ስትለኝ በጣም ደነገጥኩ። እሱን ላላገኝ ስራዬን እንዳላጣ ብዬ ማልቀስ አቆምኩ። መዳም ይቅርታ ጠየኳት። እኔ እሱን እርግፍ አድርጌ ተውኩት። ግን አስበዋለሁ። ከ2 ወር በኋላ ከሰዓት ወደ መኝታ ክላስ ስገባ ስልኬን ሳየው 10 ሚስኮል አለው። ማነው ብዬ ሳየው እሱ ነው። ደነገጥኩ። ለምን ደወለ? ፈራሁ። ተይዞ ይሆን? ምን ሆኖ ይሆን? ደወልኩለት፣ አነሳ። ሄሎ አልኩት። በሰላም ነው? ስልክ የማንታንሽው አለኝ። ሰላም ነው፣ ስልኬ ከክላስ ነበር፣ አሁን ነው ያየሁት አልኩት። አስቀይሜሻለሁ ይቅርታ ሲለኝ ችግር የለውም አልኩት። ጫጫታ አለ፣ የት ነህ ስለው ኢጃዛ ቤት አለኝ። ኢጃዛ ቤት ነኝ አለኝ። ስራስ ስለው ተበላሽቷል፣ ስራው አልቻልኩትም አለኝ። በቃ ሌላ ስራ ይፈልጉልህ አልኩት። አትመጭም አለኝ። እመጣለሁ፣ ኢጃዛ ወጥቻ አላቅም፣ ሐሙስ እመጣለሁ አልኩት። አያችኋት? አታንገራግርም። አይቲ
የምጠብቀው አለኝ። አንዳንድ ነገሮችን አውርተን ቻው ብሎኝ ስልክ ዘጋ። አቤት ደስታዬ! በቃ ልቤ ደስ አለው። ውስጤ ደስታ ተሰማው። የኔ ሆነ መሰለኝ። ጥርስ በጥርስ ሆንኩኝ። ሐሙስ ከሰዓት ኢጃዛ ቤት ስሄድ የሚታጠብ የሚታጠብ የተጠራቀመ ልብስ ነበር። ሳጥብ አመሻው። የደረቀውን ልብስ እየተኮስኩ ደወለልኝ። ስልኩን አነሳሁት። ሄሎ ውዴ አለኝ። አንድ ጊዜ ሄሎ ውዴ አለኝ። ሄሎ ውዴ ስለው እረ ጨምረሻል እና ብሎ ሳቅ እንክት አለ። ልትመጪ 2 ቀን ቀረሽ አለኝ። እኔም እንዲህ አልኩት፣ የዛሬውን አትቁጠረው መሽቷል አልኩት። ሳቃ። 1 ቀን ነው የቀረኝ ልመጣ። ትንሽ እንዳወራን ተጠራሁ። ቻው፣ ነገ እንደዋወላለን። ስንት ወር እንቅልፍ እምቢ ብሎኝ ነው የከረምኩት። ቆንጆ እንቅልፍ ተኛ። ጧት ተነሳሁ። ልጆች ወደ ትምህርት ቤት ሄዱ። መዳም ወደ ስራ ሄደች። እኔም ብቻዬን ቀረሁ። ከቤት ፊቴን ቡና በዘባዴ ተቀባሁ። ተቀባሁ። የመዳምን ቤት እንዳለ ሁሉንም ክላስ፣ ቺኪን፣ ሀማም ሁሉንም ሳይቀር ፏ አድርጌ ከነግቢ አጸዳሁ። ያዘጋብኝ ቆይ የመዳም ሀማም ግቢ ሳሙና ነበር። እሱን አምጥቼ ከሽንት ቤት ገብቼ ሰውነቴን እሽት እጄን ሳይቀር ከሽንት ቤት ወጣሁ ተጣጥቤ። ከልጆቹ ክላስ እስቲም አለ። ፊቴን እስቲም ገባሁ። ቅልል ብሎኝ ወደ ስራ ገባሁ። ሳይመጡ ልጆቹ ነገ ወደ ኢጃዛ እሄዳለሁ። እኔም ስራውን ጨርሼ ልጆቹ መጡ። ምሳ በልተው እኔ ወደ ሱቅ ሄድኩኝ። ለሱ ቅያሬ ልብስ ገዛሁለት። ሽቶም ጫማም የእሱን እቃ የገዛሁለት 700 ሪያል፣ ለራሴ 300 ሪያል ጨርሼ ወደ ቤት ተመለስኩ። ወደ ቤት እንደተመለስኩ ደወለልኝ። እንደደወለልኝ አነሳሁት። አንስቼ የት ነሽ? እስካሁን ኦንላይን የለሽም ሲለኝ ሱቅ ሂጄ አልኩት። ለምን አለኝ። አረ የሆነ የምፈልገው ነገር ስለነበረኝ ልገዛ ሄጄ ገዛዝቼ መጣሁ። እንዴ ነገ ኢጃዛ ትመጪ የለ አብረን እንገዛለን እኮ ለምን ሄድሽ ብሎ ሲለኝ አይ ችግር የለውም እንዴ ዛሬ ልግዛ ብዬ ነው፣ ነገ በሰፊው ጊዜያችንን እንድናሳልፍ ብዬ ነው አልኩት። ክፍል 2 እንግዲህ ኢጃዛ ሄጄ ከዛ መልስ ክፍል 2ን አሳያችኋለሁ አሰማችኋለሁ ማለት ነው። ውድ ኢክራም ዩቲዩብ ቤተሰቦች ከወደዳችሁት ላይክ ሸር አድርጉ። ይህን የፍቅር ታሪክ መጨረሻው ወይ ያስደስታችኋል ወይ ደግሞ ያስቃችኋል። ብቻ አላቅም። መጨረሻውን ነገር እንደምትወዱት ተስፋ አለኝ ማለት ነው። ትማሩበታላችሁ። ቀጣይ ያለውን ቪዲዮ ብታው በጣም ነው የምትማሩበት። የእውነት ነው የምላችሁ። ከምንም በላይ በጣም ደስ የሚል አስተማሪ ቪዲዮ ነው እና እስከ ዛሬ ፍቅር ታሪኮችን ያቆምኩት ስላልተመቻቸልኝ ጊዜ ስላላገኘሁ ነው። ወደፊት ብዙ የፍቅር ታሪኮች አሉ። የቲን ያስቀደምኩት በጣም አሳዛኝና ልብ ሰባሪ ስለሆነ ያንን አስቀደምኩላት እንጂ ገና እሷ ይህንን የፍቅር ታሪክ ካስተላለፈች ቅርብ ጊዜ ነው
እላችኋለሁ። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን ተቀላቀሉት፣ ሞቅ ደመቅ አድርጉልኝ ሀባይ ማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ ደግሞ ፏ በሚል እንገናኛለን። እናንተም የፍቅር ታሪካችሁን መጻፍ ተፈለጋችሁ ጽፋችሁ ስማችሁን ሳልገልጥ እንደነሱ አቀርብላችኋለሁ። በቴሌግራም ላኩልኝ፣ እየጻፋችሁ ደርድሩልኝ። እኔ እናንተን የፍቅር ታሪክ ለማንበብ ዝግጁ ነኝ ማለት ነው። ሀባይብ ይመቻችሁ።